ሰላም አለይኩም ወራህመቱላሂ ወበረካቱህ። ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ነው። ዛሬ መጅሊስ ቤት እንሰራለን። እንደምትወዱት ተስፋ አደርጋለሁ። በጣም የሚጣፍጥ ቀለል ያለ አሰራር ነው። በየቤቱ እንግዲህ ሁሌም እንደምናገረው አሰራሩ ይለያያል። እዚህ ጋር እንደምታዩት ግብአቶችን አሳያችኋለሁ በቅድሚያ ማለት ነው። ምክንያቱም አንዳንዴ በኋላ ላይ በፍጥነት እንትን ስለምን እዚህ ጋር ቀድሜ እያንዳንዱ ነገር የምጠቀምበትን ግብአት አሳያችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ ውዶቼ። እና እዚህ ጋር ሽንኩርት፣ የተከተፈ ሽንኩርትና ነጭ ሽንኩርት ይሁን እንደምታዩት በእንትን 3 ፍሬ ነጭ ሽንኩርትና 2 ራስ ሽንኩርት ያለው ማለት ነው። እዚህ ጋር አኩሪ አተር አለ። አሹ ነው የምሰራው። እዚህ ጋር እንደምታዩት ዘቢብ አለ። ይሄ ዘቢብ እና ካጆ ይሉታል። ይሄ ያለ ማለት ነው። እነዚህ ነገሮች በኋላ ላይ እንዴት እንደምሰራቸው አሳያችኋለሁ ማለት ነው። እዚህ ጋር የታጠበ ሩዝ አለኝ እንደምታዩት። እዚህ ጋር ደግሞ ዶሮ ላይ የምጨምርበት ቲማቲም 4 ፍሬ ቃሪያና ፍልፍል ባረግ ቀዝቃዛው አማካትለውና ደረቅ ሎሚ ስላለ እኔ ግማሽ ሎሚ ተጠቅሜያለሁ። እናንተ ደረቅ ካላችሁ እንደ ዶሮዎቹ ብዛት ተጠቀሙ ማለት ነው። እና እዚህ ጋር እንደምታዩት 4 ፍሬ ነጭ ሽንኩርት በረጃጅም ቆርጬ ይችላልው። ቀይ ሽንኩርት 3 ፍሬ እንደዛው፣ ቲማቲም 2 ተጠቅሜያለሁ። ይህንን ይመስላል እንግዲህ እንደምታዩት። እዚህ ጋር እንቁላል አለኝ እንደምታዩት 3 እንቁላል አለኝ። በኋላ ላይ እንዴት እንደምሰራው እንደማደርገው አሳያችኋለሁ ማለት ነው። እዚህ ጋር አኩሪ አተር አሳይቻችኋለሁ። ይሄም ይቀቀላል በቅል ማለት ነው። እዚህ ጋር ከመኖች ናቸው በረከልካልና ከሞን፣ ሄል፣ ፍልፍል አስዋድ፣ ግርፋ እና ደግሞ የድንብላል ፍሬ ማለት ነው። እነዚህ ነገሮች በቅድሚ ዶሮን ሳበስለው መጨመር የምጠቀመው ቅመም ነው። እዚህ ጋር ደግሞ ሰባቱ ቅመሞች አሉ እና ደግሞ ትንሽዬ የችግር መሳላ ቅመም ነው። ካሪ ትንሽ ተጠቅሜያለሁ። እዛ ጋር በተመሳሳይ ቅመም ነው፣ ጨው አለ ትንሽ ማለት ነው። እዚህ ጋር የምታዩት ከሞኑ ግን ይሄ በውጭ የተገዛ ነው። ይሄ ደግሞ ቤት ያዘጋጀሁት እንደቀጠለው ማለት ነው። እና ዛሬ ለሙከራው ይሄን የጨመርኩት። እዚህ ጋር እንደምታዩት ድንች አለኝ። ፍሬሽ ድንች 3 ፍሬ አድርጌያለሁ ውዶቼ። ይሄ ድንች 3 ነው። እናንተ እንደ ፍላጎታችሁ መጠቀም ትችላላችሁ፣ ለቤተሰባችሁ ብዛት ማለት ነው። እኔ የተጠቀምኩት 3 ራስ ነው። በኋላ ላይ ሲያንሳል ማለት ነው። ፍሬሽ ድንች ነው። እዚህ ጋር ቅመሙን አንድ ላይ አላደረኩትም ማለት ነው፣ ምክንያቱም ለእናንተ ለማሳየት ነው። ትንሽዬ የሚያቃጥል በርበሬ ፍልፍል ሀር ማለት ነው እና ኩርኩም ትንሽዬ፣ ጨው ትንሽ፣ ዘይት እና ደግሞ የችግር መሳላ የችግር መንዲክ ነው ማለት ነው። እሱ ነው ይኸውላችሁ። ፍልፍል ሀር አልኳችሁ ይሄ ነው እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ይሄ ነው ማለት ነው። ለየት ያለ ጣዕም ሰጥተዋል። ይሄ ዶሮ እንደዚህ አድርጌዋለሁ። በደንብ አድርጌው እቀቅለዋለሁ ማለት ነው። አሁን እንዴት አድርጌ እንደምሰራ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ከወደዳችሁት አበረታቱን ልጆች፣ እየገባችሁ ቤተሰቡን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ቪዲዮ እንዲደርሳችሁ ኖቲፊኬሽን ይደርሳችኋል ማለት ነው። እና ወደ አሰራሩ እንሄዳለን። ያው ውዶቼ እዚህ ጋር እንደምታዩት ያው ቅድም ያሳያችሁን ግብአት እየጨመርኩ ነው። ያው ቅመሞችን ነግሬያችኋለሁ። ይኸውላችሁ በደንብ እንዲታያችሁ ልጆቼ ከ20 ደቂቃ በኋላ ተመልሰን እንገናኛለን። እንደምታዩት ጨምረው ሁሉም ነገር አንድ ላይ